ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም እጅግ አስደናቂ በሆነ ታሪክ ተመልሰናል። ይህን ቪዲዮ እስከ መጨረሻው መመልከታችሁን እንዳትረሱ። ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ የሰብስክራይብ ምልክቱን መጫናችሁን እንዳትረሱ። በድሮ ጊዜ በአንዲት የገጠር መንደር ውስጥ ሰምዖን የሚባል በጣም ሰነፍ ወጣት እንደነበረ ይነገራል። ከአባቱ በወረሰው ትንሽ ቤት ውስጥ ብቻውን ይኖር ነበር። እንዲሁም ከአባቱ 3 በጎችን ወርሶ ነበር። በእነሱም ይተዳደር ነበር። ነገር ግን ሰምዖን እንቅልፍና እረፍትን ከመጠን በላይ ይወድ ነበር። ከእንቅልፍ ሲነቃም በብቸኝነት ይሰለች ነበር። እነዚህም በጎች የሚጠብቀውም ስራውን ወዶ ሳይሆን ካልጠበቀ የሚበላው ስለሚያጣ ብቻ በግድ ነበር። አንድ ቀን የወጣትነት ጊዜን በስራ ከማባከን ይልቅ ተኝቼ እንድደሰት በእኔ ፋንታ በጎችን የምትጠብቅልኝ ሚስት ቢኖረኝ ምን አለበት ብሎ አሰበ። ከዚያም ሊያጫት የሚችል ሴት በገጠሩ ይፈልግ ጀመር። በየመንደሩ ሰዎች አጂባ ወደምትባል ሴት መሩት። እሷም እንደሱ በስንፍናዋ የታወቀች ነበረች። ሰምዖን ግን እንደኔ ሰነፍ ብትሆንም እንኳን ስራውን ትጋራኛለች። ብቻዬን ከመስራት በጎቹን አብረን ብንጠብቅ ይሻላል ብሎ አሰበ። የአጂባ ቤተሰቦች በመጨረሻ ልጃቸውን የሚጠይቅ ሰው በመምጣቱ